ዋትስአፕ ማይ ፋሚሊስ እንዴት አላችሁ? እንዴት አመሻችሁ? እንዴት ከረማችሁ? እኔ ያለሁላችሁ ዛሬም እንደተለመደው አንድ እጅግ አስገራሚ ልብ አንጠልጣይና ድንቅ ሁለተኛ ታሪክ ይዤላችሁ መጥቻለሁ። እናንተ እንደሚጠበቅባችሁ እንደተለመደው ላይክ፣ ሰብስክራይብ፣ ኮሜንት ማድረግ ይጠበቅባችኋል። እንዲሁም እስከ ታሪካችን ፍጻሜ ድረስ አብራችሁ መቆየት ብቻ ነው ከእናንተ የሚጠበቀው። ስለዚህ ምንም አይነት ወሬ ሳላንዛዛ ወደ ታሪኩ መሄድበት ትልቅ መሸጋገሪያ በኋላ እንመለሳለን። ወደ ታሪኩ እንሄዳለን። ወደ ታሪኩ አንድ ሰው ከተወለደበት ቀን ጀምሮ እስከ መጨረሻ እስትንፋሱ ድረስ አንድም ጊዜ አልተኛም። ብዙዎቹ ይህንን ነገር የማይቻል ነገር ነው ይላሉ። ነገር ግን ከዚህ ታሪክ በኋላ እንቅልፍን እንደ ቀድሞ አትመለከቱትም። ዛሬ የምነግራችሁ ታሪክ ከብዙ ዓመታት በፊት በተራሮችና በደን በተሸፈነች አንዲት ትንሽ መንደር የተጀመረ ነው። በዚያ መንደር የተወለደው ሕፃን ከመጀመሪያው ቀን ጀምሮ ከሌሎች ልጆች የተለየ ነበር። ሕፃናት ከለቅሶ በኋላ በእናቶቻቸው እንቅልፍ ውስጥ ይተኛሉ። እሱ ግን አይኖቹን ክፍት አድርጎ ጣሪያውን ብቻ ይመለከት ነበር። ሰዓታት አለፉ፣ ቀናቱም አለፉ፣ ሳምንታቱም አለፉ። ነገር ግን ሕፃኑ አንድም ጊዜ አልተኛም ነበር። ይህ ነገር መጀመሪያ ቤተሰቡ፣ ከዚያም መንደሩ፣ ከዚያም ደግሞ አለፍ ብሎ ሐኪሞችን ማስደንገጥ ጀመረ። ምርመራዎች ተደረጉ፣ መድኃኒቶችን ተሰጡ፣ ብዙ ሙከራዎች ተደረጉ። ነገር ግን ምንም ለውጥ አልነበረም። ከሚያስደንቀው በላይ የነበረው ግን ይህ ሁኔታ ጤንነቱን አለመጉዳቱ ነበር። ሌሎች ሰዎች በሌሊት 8 ሰዓት እንቅልፋቸውን ተኝተው ሲያልፉ፣ እሱ ግን በዝምታ ተቀምጦ ጨለማውን ይመለከት ነበር። እድሜው ሲጨምር እንግዳ ነገሮችን መመልከት ጀመረ። መጀመሪያ በግድግዳ ላይ የሚንቀሳቀሱ ጥላዎችን ተመለከተ። ከዚያም በኋላ ማንም የማይሰማቸውን ድምፆች በጆሮዎቹ መስማት ጀመረ። ከዚያ የማይታወቁ ሰዎች ከሩቅ ቆመው እንደሚመለከቱት ይሰማው ነበር። መጀመሪያ ሁሉም ነገር የልጅነት ምናብ መስሏቸው ነበረ። ነገር ግን የሚያስፈራው ነገር ከዚህ በኋላ መከሰት ጀመረ። ሰውየው የሚያየው ነገር ከጥቂት ቀናት በኋላ በእውነት እኛ ባለንበት ዓለም መከሰት ጀመረ። የሚቃጠል ቤት ቀድሞ ይታየው ነበረ። ነገር ከዛም በኋላ በእውነታው ዓለም ቤቱ በእሳት እያያዝ ነበረ። አደጋ የሚደርስበትንም ሰው ቀድሞ ይመለከት ነበር። ከጥቂት ቀናት በኋላ ያ ሰው በእውነትም እኛ በምንኖርበት ዓለም ይሞት ነበረ። ቀስ በቀስ መንደሩ በፍርሃት ተሞላ። ሰዎች ከእሱ መራቅ ጀመሩ። አንዳንዶች የተረገመ ሰው ብሎ ይጠሩታል፣ ሌሎችም ደግሞ መጥፎ መንፈስ እንደሚከተለው አመኑ። በመጨረሻም ብቸኝነትን መረጠ። ከመንደሩ ርቆ በአንድ የተገለለ ቤት ውስጥ መኖር ጀመረ። በቀን የተለመደ ሕይወት ይኖር ነበር። ነገር ግን ፀሐይ ስትጠልቅ ሁሉም ነገር ይቀየር ነበረ። ጨለማው ከመደበኛ ጨለማ የተለየ ነበር። እንደ ሕያው ፍጡር ይንቀሳቀስ ነበረ። ጥላዎች ያለምንም ብርሃን ይንቀሳቀሱ ነበር። ከቤቱ ውጭ የእርምጃ ድምፅ ይሰማ ነበር። ነገር ግን ሲወጣ ማንም አይኖርም ነበረ። መስኮቶቹ ላይ የማይታወቁ ጥላዎች ይቆሙ ነበር። ግን በአይኑ በቀጥታ ሲመለከታቸው እንደ ጭስ በነው ይጠፉ ነበር። ይህ ለብዙ ዓመታት ቀጠለ። እሱም አንድ አስፈሪነት ማስተዋል ጀመረ። እነዚህ ነገሮች የሚታዩት ሰዎች በተኙበት ሰዓት ብቻ ነበር። ሁሉም በእንቅልፍ ሲጠለቁ፣ እሱ ብቻ ንቁ ስለነበር የተደበቀ ዓለም መመልከት የተመለከተ ነበረ። ከጊዜ ወደ ጊዜ የሚያያቸው ጥላዎች ብዛታቸው ጨመረ። መጀመሪያ ከሩቅ ይቆሙ ነበር። ከዚያም ወደ ቤቱ ቀረቡ። በመጨረሻ በቤቱ ዙሪያ መዞር ጀመሩ። በየሌሊቱ ቤቱን ከበው እንደሚጠባበቁ ይሰማው ነበር። የእግር ድምፃቸው ይበዛ ነበር። ነገር ግን ሲወጣ ሁሉም ነገር እንደ ጸጥ ነበር። ዓመታት አለፉ። ሰውየው ሸመገለ። ፊቱ በጊዜ ምልክት ተሸፈነ። ግን አይኖቹ አሁንም ንቁ ነበሩ። ለዓለም ሁሉ የማይታየውን ጨለማ ለብቻው እየተመለከተ ዘመኑን አሳለፈ። አንድ ቀን ግን ሰውነቱ ከዕድሜ ብዛት
የተነሳ መድከም ጀመሩ። እስትንፋሱ እየዘገየ ሄደ። ለመጀመሪያ ጊዜ አይኖቹ ከባድ መሆን ጀመሩ። በዚያች ሌሊት ያልተለመደ ጸጥታ በምድር ላይ ሰፈነ። ንፋሱ ቆመ። ወፎቹ ዝም አሉ። ውሾቹ መጮኻቸውን አቆሙ። እንደው ተፈጥሮ ራሱ አንድ ነገር እየጠበቀ ያለ ይመስል ነበር። ከዚያም በሕይወቱ ለመጀመሪያ ጊዜ አይኖቹ ተዘጉ። በዚያው ቅጽበት በዙሪያው ያሉት ጥቂት ጥላዎች በአንድ ጊዜ መጥፋት ጀመሩ። ሁሉም ነገር ዝም አለ። ጸጥታ ምድሩን ሸፈነው። እሱም የመጀመሪያውና የመጨረሻውን እንቅልፍ ተኛ። በማግስቱ ጠዋት ሞቶ ተገኘ። የታሪኩ መጨረሻ ያመስሏችሁ ነበረ። ነገር ግን እውነተኛው ምስጢር ያኔ መታየት ጀመረ። ከዚያ ቀን በኋላ በዚያ አካባቢ ሰዎች በየሌሊቱ ያልተለመዱ ጥላዎችን መመልከት ጀመሩ። ባዶ መንገዶች ላይ የእግር ድምፅ ይሰማ ነበር። መስኮቶች ላይ ያልታወቁ ቅርጾች ይታዩ ነበረ። ሰዎች ሲነቁ በሌሊት አንድ ሰው ሲመለከታቸው እንደነበር ይሰማቸው ነበረ። ምናልባት ያ ሰው እንቅልፍ አልባ ሆኖ የኖሩ በአጋጣሚ አልነበረም። ምናልባት ሕይወቱን በሙሉ ሲነቃ የኖረው ሌሎች የማያዩትን አንድ ለመከላከል ሆኖ ሊሆን ይችል ነበረ እና ምናልባት አይኖቹ በመጨረሻ በተዘጉበት ቅጽበት የሰው ልጅን ከማይታይ ጨለማ የሚለየው የመጨረሻ በር ተከፍቶ ሊሆን ይችላል። ከዚያ ቀን ጀምሮ እስከ ዛሬ ድረስ አንድ ጥያቄ ምላሽ አላገኘም። እንቅልፍ በእርግጥ የሰው እረፍት ብቻ ነው ወይስ ሌላ ማንም እንዳያየው ከጨለማ የሚጠብቀን ነገር? ሐሳብ አስተያየታችሁን ኮሜንት ላይ ማሳወቅ ትችላላችሁ። እኔ ታሪኬን እዚህ ጋር ጨረስኩኝ። ታሪኩን እንደወደዳችሁት ባለሙሉ ተስፋ ነኝ። ታሪኩን ከወደዳችሁት እና እንደወደዳችሁትም ደግሞ ለማሳየት ላይክ፣ ሰብስክራይብ ማድረግ ይጠበቅባችኋል። እኔም በተሻለ ነገር እንድመጣ ያደርገኛል። ስለዚህ ቪዲዮን እዚህ ጋር ቋጫለሁ። ሰብስክራይብ ማድረግ እንዳይረሳ። ኮዳስ ቲዩብ የታሪካችሁ ቲዩብ